በጋራ እንዘምርና ፕሮግራማችንን ማጠቃለያ እናደርጋለን። አሁን ማንም ጧፍ እንዳያበራ ከዚህ አብሮ ብለን መልእክት እናስተላልፋለን። ብዙ ቦታ የተለመደው ቀድሞ እናበራና ጨርሰዋለን። የዝማሬው ሰዓት የለም ማለት ነው። የተፈለገው ግን ለዚህ ያደረስከን አምላካችን ብለን አመስግነነው መብራት አብርተንለት በምስጋና እንድንለያይ ነውና ጧፍ ያበራችሁ አጥፉ፣ አታብሩ። ጧፍ ያልገዛችሁ ደግሞ እያንዳንዳችሁ ጧፍ እስቲ ግዙና በኋላ በደማቅ ሁኔታ ጀምረናል የሚለው መልእክት ለማስተላለፍ ይረዳናል። ቀጥታ ወደ መምህራችን የምትንቀሳቀሱ ስለ እግዚአብሔር ቁጭ በሉ፣ አለ እግዚአብሔር ስሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ መጋቤ ሃይማኖት ቀሲስ ቡዛየው ዳመነ የይርጋ ጨፌ ወረዳ ዋና ጸሐፊና የስብከተ ወንጌል ኃላፊ፣ ክቡራን ዘማሪያን፣ እግዚአብሔርን የምታገለግሉ የቤተ ክርስቲያን ልጆች፣ የሰንበት ትምህርት ቤት ተማሪዎች፣ የሰማያዊ ጥሪ ተካፋይ የሆናችሁ ሁላችሁም እንደምን አመሻችሁ? እንደምን አመሻችሁ? እንደምን ቆያችሁ? ኃያሉ ገናና አምላካችን ከዘላለም ሕይወት ከዘላለም ሞት ወደ ሕይወት ያወጣን ከእስራት የፈታን በጨለማ ለነበርን ብርሃንን የሰጠን የድንግል ማርያም ልጅ አማኑኤል መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። የቅዱስ ጊዮርጊስ የአባታችን የጻድቁ የአቡነ ተክለ ሃይማኖት ጸሎት በረከትና አማላጅነት ረድኤት ከሁላችን ጋር ይሁን። ማምላክ ወላዲተ አምላክ በአማላጅነቷ ከሁላችን ጋር ትሁን። አሁን ሰዓቱ ምን የምንማርበት ነው? ምን የምንማርበት ነው? መናገር እየተነጋገርን እየተግባባን ብንሄድ ጥሩ ነው። ምን የምንማርበት ነው? የእግዚአብሔር ቃልን እንማራለን። የሚያስተምረን ማን ነው? እግዚአብሔር ሲያስተምረን ሁላችንም በእርጋታ ጸጥ ብለን መስማት ያስፈልጋል። በተለይ ሕፃናትን ጠብቋቸው፣ መንቀሳቀስ አያስፈልግም። የእግዚአብሔርን ቃል ተጠምተን ነው ያለነው። እግዚአብሔር ደግሞ ዛሬ በመካከላችን ሆኖ ያረሰርሰናል። የደረቀውን ነፍስ ልምላሜን ታገኛለች ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የእመቤታችን አማላጅነት አይለየን። የልቤ ችግር ብዙ ነውና ከጭንቀቴ አውጣኝ። አንድ ጊዜ ትላላችሁ። የልቤ ችግር ብዙ ነውና ከጭንቀቴ አውጣኝ። አንዴ ድገሙት። የልቤ ችግር ብዙ ነውና ከጭንቀቴ አውጣኝ። ስለ ቃሉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ሲናገር የሰማይ ምስጢሮች ሁሉ ይከፈታሉ። እግዚአብሔር ሲናገር በባህር ውስጥ ያሉት በምድር በየብሱ ያሉት ሁሉ ጸጥ ይላሉ። እግዚአብሔር ሲናገር የተራበች ነፍስ ትጠግባለች። እግዚአብሔር ሲናገር በጭንቀት ውስጥ በሕመም ውስጥ እግዚአብሔር ሲናገር በመከራ ውስጥ በፈተና ውስጥ ያለች ነፍስ ሁሉ እረፍትን ታገኛለች ከእግዚአብሔር ዘንድ። እግዚአብሔር ሲናገር ዛሬ አምላካችን
ምን ሊያስተምረኝ ነው? እግዚአብሔር ዛሬ ምን ሊነግረኝ ነው ብለን የምንሰማ ከሆነ እግዚአብሔር ሕይወታችንን ይቀይረዋል። ክብር ምስጋና ለስሙ ይሁን። ዛሬ መንፈስ ቅዱስ በዚህ አማናዊት ቅድስት ቤተ ክርስቲያን ነውና የመንፈስ ቅዱስ ጸጋ ያድርብናል። እንደ ጸጋችን መጠን እናገለግላለን። የሚሰብከው በስብከት ያገለግላል፣ የሚዘምረው በዝማሬ ያገለግላል፣ የሚቀድሰው በቅዳሴ ያገለግላል። እንደ ማርያም እንተ ዕፍረት ደግሞ ቁጭ ብሎ እንዲህ ወንጌልን የሚማረው ደግሞ እግዚአብሔር ስለፈቀደለት እግዚአብሔር ስለመረጠው ነውና የሕይወት ቃልን ማርያምስ መልካምን በጎ ዕድልን መረጠች ተብሎ እንደተነገረው በጎ ዕድልን መርጠን ቃሉን እንሰማለን። ሐዋርያው ቅዱስ ጳውሎስ የክርስቶስን ምስጢር እንድናገር እግዚአብሔር የቃሉን ደጅ ይከፍትልኝ ዘንድ ስለኔ ለምኑ፣ ስለኔ ጸልዩ አለ። ዛሬ ማን ነው የእግዚአብሔር ቃል ሲነገር ዛሬ እግዚአብሔር ምን ሊመክረኝ ነው? ዛሬ እግዚአብሔር ምን ሊያስተምረኝ ነው? በሕይወቴ ውስጥ የጎደለ አንድ ነገር አለ። አይምሮዬ የሚያስበው አንድ ነገር አለ። በሕይወቴ ውስጥ የተበላሸ ነገር አለ። ያንን ሊያስተካክልልኝ ነው በዚህ ቤት የጠራኝ፣ ቃሉን እንድሰማ የፈቀደልኝ የምትል ነፍስ ናት እዚህ ያለችው። ወገኖች የዚያን ጊዜ እንባረካለን። ስንፈታችን በጥንካሬ ይለወጣል። አለማስተዋላችን በማስተዋል ይቀየራል። ድካማችን በብርታት ይቀየራል። እግዚአብሔር ያቆመናል፣ ልጆቼም ይለናል። ከእንግዲህ ወዲህ ባሪያዎች አይደላችሁም ልጆች ተብላችኋል ተብሎ እንደተጻፈ የእግዚአብሔር ልጅነታችንን በሚገባ እናረጋግጣለን። ማን ያስተምረን? አረ ተናገሩ። ማን ያስተምረን? ማን ይምከረን? ይሄ ገናና አምላክ ስሙ ለዘላለም የተመሰገነ ይሁን። የልቤ ችግር ብዙ ነው። ከጭንቀቴ አውጣል። ብዙም ሳናበዛ በዚህ ርዕስ ላይ እንቆያለን። ቅዱስ ዳዊት ከእስራኤል ነገሥታት ሁሉ ታላቅና ተወዳጅ የሆነ ንጉሥ ነው። ዘመነ መንግሥቱም ከ1011 እስከ 971 ከክርስቶስ ልደት በፊት እንደሆነ የታሪክ ድርሳናት ይነግራሉ። ቅዱስ ዳዊት በይሁዳ ቤተልሔም ከእሴይ እየተወለደ ነው። በዚህ በአንደኛ ሳሙኤል ምዕራፍ 16 ቁጥር 10 ላይ እንደምናገኘው ቅዱስ ዳዊት ከእሴይ ልጆች የሁሉም ታናሽ የሆነ የአባቱን በጎች በዱር በገደሉ ሲጠብቅ የነበረ ታዛዥ የእሴይ ልጅ ነው። ቅዱስ ዳዊት ሳኦል የሚባለው የእስራኤል ንጉሥ በእሱ እግር ተተክቶ እስኪነግስ ድረስ በሳሙኤል እጅ በነቢዩ ሳሙኤል እጅ እስኪቀባ ድረስ የአባቱን በጎች ይጠብቅ የነበረ ሰው ነው። እንግዲህ ኋላ ላይ እግዚአብሔር ፈቀደና እግዚአብሔር ነቢዩ ሳሙኤልን ወደማ ላከው። እሴይ ተብሎ ወደሚጠራ አንድ እስራኤላዊ ላከው። ንጉሥ ሾማለው ከእሴይ ልጆች መካከል ሂድ፣ ዘይቱንም ቅባቱንም ይዘህ ዘይቱን የምታፈስበት ሰው እርሱ የእስራኤል ንጉሥ ይሆናል አለው። ከእግዚአብሔር ቃል ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አእምሯችሁን ሰብስቡ ወገኖች፣ በማስተዋል የእግዚአብሔርን ቃል አድምጡ። ነቢዩ ሳሙኤል
ወደ እሴይ ቤት ሲሄድ እስቲ ልጆችህን አቅርብ አለው። ያ ታላቅ ሰው መልከ መልካም የሆኑ ልጆችን መርጦ አቀረበ። ነቢዩ ሳሙኤልን ዘይቱን መክፈት አልቻለም። እግዚአብሔር ከነዛ መልከ መልካም ልጆች ለእስራኤል ንጉሥነት አልመረጠም ነበርና። ሰው ፊትን ያያል፣ እግዚአብሔርስ ምንን ያያል? ልብን ያያል። ሰው እንዳየው ቁሳዊ ነገርን ነው፣ ምድራዊ ሀብትን ነው። ሰው የሚመለከተው አይኑ ያየው በቅርበቱ ያለውን ነው፣ አርቆ አያይም። ቅዱስ ጳውሎስ እኮ ከሞት በኋላ ሕይወት እንዳለ ሲነግረን በዚህ በፊልጵስዩስ መልእክቱ ላይ ምንድን ነው ያለው? ልሄድ ከክርስቶስ ጋርም ቢኖር እናፍቃለሁ አለ። ከሁሉ ይልቅ ይሻላል ከማን ጋር መኖር ወገኖች? ልሄድ ከክርስቶስ ጋር ቢኖር እናፍቃለሁ። እኛ የሚናፍቀን ዓለማዊ ሕይወት፣ ዓለማዊ ኑሮ፣ ዓለማዊ ሐሳብ፣ ዓለማዊ ሥራ፣ ምድራዊ ሕይወት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍለጋ ወደ ሕይወታችን ቢመጣ ብዙ የጎደለ፣ ብዙ ያልተሟላ፣ ብዙ ያልተስተካከለ አለ። ውጣ፣ ከጫካ ውስጥ ውጣ፣ ከኃጢአት ጫካ ውስጥ እንድንወጣ ያስፈልጋል። ውጡ ነው የሚለው እግዚአብሔር። አብርሃምን እኮ በዘፍጥረት ምዕራፍ 12 ቁጥር 1 ላይ ከሀገር ከዘመዶች ተለይተህ ውጣ፣ እኔ ወደማሳይ ምድር ሄድ፣ ለበረከት ሆን፣ የሚባርኩ ብሩካን ይሆናሉ፣ የሚረግሙ ደግሞ ርጉማን ይሆናሉ። አብርሃም ወደ ኋላ አላለም፣ ወጣ። ዓለምን ጥለን እንውጣ ወገኖች። እኛ የክርስቶስ ነን በደሙ ተገዝተናል የምንል ክርስቲያኖች ከሆንን ዓለምን ጥለን እንውጣ። በሰውነታችን ጽድቅ የጽድቅ ፍሬ በሰውነታችን በገላትያ ምዕራፍ 5 ቁጥር 22 ላይ የተገለጹት የመንፈስ ቅዱስ ፍሬ እንጂ ኃጢአት መንገስ የለበትም። የእግዚአብሔር መንፈስ ከሁላችን ጋር ይሁን ወገኖች። ምን ተብሎ ተጽፏል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ለቤዛ ቀን ኃጢአት ስንሰራ መንፈስ ቅዱስ ያዝናል። ኃጢአት ስንሰራ፣ ስንበድል፣ ክፋት ስንሰራ በወንድሞቻችን ላይ፣ በእህቶቻችን ላይ፣ በወገኖቻችን ላይ ክፋት ስንሰራ ስለኛ የፈሰሰውን ደም፣ ስለኛ የተቆረሰውን ሥጋ ዋጋ እናሰጣለን። እኛ እኮ ዋጋ ተከፍሎልናል። የሕይወት ዋጋ ተቀብሎልን ልጆቹ ተብለናል። ልጆቹ ከተባልን በኋላ ወዴት ነው የምንሄደው? ሳሙኤል የዘይት ብልቃጡን ለመክፈት አልቻለም። ልጆችን ናቸው እንዲህ አለ። አይደሉም። አንድ ልጄ በግ የሚጠብቅ አለ ሲለው ሲጥራ አለ። ዳዊት መጣ፣ የዘይት ብልቃጡን ከፈተ፣ ተከፈተለት። የእግዚአብሔር መንፈስ በዳዊት ላይ አረፈ። ዳዊትም የእስራኤል ንጉሥ ሆነ ይላል። ስሙ ለዘላለም የተመሰገነ ይሁን። ወገኖች ቅዱስ ዳዊት ይሄን ያህል ክብር ያለው ሰው ቢሆንም ሰው ስለሆነ እግዚአብሔርን ደግሞ በተለያየ ጊዜና ወቅት አሳዝኗል። እያችሁ ሰው ስለሆነ እግዚአብሔርን አሳዝኗል ቅዱስ ዳዊት። የመጀመሪያው ዝሙት ፈጽሟል። እግዚአብሔርን በምን አሳዘነ ብንል በዝሙት። እግዚአብሔርን በምን አሳዘነ ብንል ሕዝቡን በማስቆጠሩ። እግዚአብሔርን በምን አሳዘነ ብንል በእነዚህ ኃጢአቶች፣ በኃጢአቱ በማዕዘኑ ኃጢአት በመስራቱ እግዚአብሔር ዳዊትን ንጉሥ ነው ብሎ አጥቆ እግዚአብሔር ሰው ነው የለየው። እኛ የሰው ልጅ ነን። የተማረ አይደለም፣ ያልተማረ አይደለም። እግዚአብሔር ሰውን አይለይም።
ፈታዬ በጽድቅ ነው፣ እውነተኛ ፈራጅ ነው። አንተ ታገለግላለህ፣ አንተ አታገለግልም አይልም እግዚአብሔር። ለሁሉ እኩል ነው የሚፈርደው። ኃጢአት ሰርተን ስንገኝ እግዚአብሔር ይቀጣናል። ወገኖች ከእግዚአብሔር ቅጣት ማምለጥ አለብን። ከእግዚአብሔር ቅጣት መውጣት አለብን። ዳዊት ምን ነበር የሚያስጨንቀው ወገኖች? ዳዊት የሚያስጨንቀው ኃጢአት መስራቱ ነው። የልቤ ችግር ብዙ ነውና ከጭንቀት ያውጣኝ አለ። ንጉሥ ነው፣ ብዙ ሰራዊት አለው። ወርቁ የሱ ነው፣ አልማዙ የሱ ነው። በሀገር ውስጥ ያለው ሁሉ ሀብት የዳዊት ነው። ዳዊት ግን ማን ይጎለው ነበር? እግዚአብሔር ይጎለው ነበር። እግዚአብሔር በሕይወታችሁ ውስጥ አለ ወይ? ሲጠይቁ ክርስቶስ በሕይወታችሁ ውስጥ ቢኖር ሰውነታችሁ በኃጢአት ምክንያት የሞተ ነው ይላል። እግዚአብሔር በሕይወታችን አለ ወይ? ክርስቲያን እኮ ብርሃን ነው። እርሱ ብርሃን ሆኖ ዓለምን ያበራል። እነዚህ እኮ ክርስቲያኖች ናቸው ተብሎ ይመሰክራል። እነዚህ እኮ የሰንበት ተማሪዎች ናቸው ተብሎ ይነገርልናል። ቂመኛ፣ ተንኮለኛ፣ በቀለኛ ከእግዚአብሔር ውጪ ወደ ሌላ ስፍራ የምንሄድ ከሆነ ክርስቲያን ተብለን አንጠራ። ቅዱስ ዳዊት ያስጨነቀው ኃጢአት መስራቱ ነው። በዚህ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ ሰው በስውር ቢሸሸግ እኔ አላየውምን? ሰማይስ ምድርስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ከእግዚአብሔር የምንሸሽገው ኃጢአት የለም። ከእግዚአብሔር የምንሰውረው ኃጢአት የለም። ሁሉም በፊቱ የተገለጠ ነው። ስለዚህ እኛ ኃጢአት ስንሰራ ማየት ያለብን በአጠገባችን ያሉትን ሰዎች ሳይሆን እግዚአብሔርን ነው፣ ክርስቶስን ነው፣ ጌታ ኢየሱስ ክርስቶስን ነው። ወገኖች በጎን አይደለም ማየት ያለብን። እግዚአብሔርን አሳዝኜዋለሁ ወይ በሥጋዬ ላይ ኃጢአት ነግሷል ብለን እግዚአብሔርን ነው ማየት ያለብን። ሁለት ሰዎች ለጸሎት ወደ ቤተ መቅደስ ሄዱ ይላል። አንደኛው ፈሪሳዊ ነው፣ አንደኛው ቀራጭ ነው። ፈሪሳዊው ምን ብሎ ጸለየ? እጁን ወደ ላይ ዘርግቶ ጌታ ሆይ በሳምንት 2 ቀን እጾማለሁ፣ አስራቱን በኩራቱን አወጣለሁ። ስለዚህ ለዚህ ዕለት ስላደረስከኝ አመሰግናለሁ አለ። የቀራጩ ደግሞ መጣ ወደ ቤተ መቅደስ ተደፋ በጉልበቱ። ወደ ላይ እንኳን ቀና ብሎ ለማየት አልደፈረም። ኃጢአቴን ይቅር በለኝ እያለ ደረቱን ይመታ ነበር። ጌታ ሆይ ኃጢአቴን ይቅር በለኝ፣ በደሌን ይቅር በለኝ፣ በድያለሁ። አንተ ስለኔ ሥጋህን ቆርሰሃል፣ ስለኔ ደሜን አፍስሰሃል። እኔ ግን በኃጢአት፣ እኔ ግን በበደል፣ እኔ ግን በዝሙት፣ እኔ ግን በአስቀያሚ ሕይወት ነው ያለሁት። ስለዚህ ይቅር በለኝ ብሎ ይጸልይ ነበረ። ማን የጸደቀው ከሁለቱ? ፈሪሳዊው ነው ወይ ቀራጭ? የእኛ ጸሎት እንዴት ነው ወገኖች? ቤተክርስቲያን ስለምንመጣ፣ ነጠላ ለብሰን ስለምንመጣ፣ ስለምናስቀድስ፣ ስለምንጾም፣ ስለምንጸልይ ከሌሎች ክርስቲያኖች ተሽለን ራሳችንን እናየውን ስህተት ነው። ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ ወደ መንግሥተ ሰማያት አትገቡም ብለዋል። ጻፎች ፈሪሳውያን ይጾማሉ፣ ይጸልያሉ፣ አስራቱን በኩራቱን ያወጣሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? ብትጾሙ መጾም ስለሚገባችሁ፣ ብትጸልዩ መጸለይ ስለሚገባችሁ፣ አስራቱን በኩራቱን ብታወጡ አስራት በኩራት ማውጣት ግዴታችሁ ስለሆነ ይሄን ማድረጋችሁ ትርፍ አይደለም፣ ተግባራችሁ ነው። ስለዚህ ምንድን ነው ያለው? የማንጠቅም ባሪያዎች ነን፣ ልናድርግ የሚገባንን ነገር ሁሉ አድርገናል በለው ነው የሚለው። ወገኖች ከእግዚአብሔር የሚሸሽገው ኃጢአት የለም። በመዝሙር 138 ቁጥር 3 ላይ
ፍለጋዬና ዕረፍቴን አንተ መረመርክ፣ መንገዶችን ሁሉ ቀድመህ አወቅህ ነው የሚለው እግዚአብሔር። መንገዶችን ቀድመህ ወደ የትኛው መንገድ ነው የምንሄደው? ወደ ጽድቅ፣ ወደ ሕይወት መንገድ ነው? ወደ ሞት ነው? ቀጥ ያለችውን መንገድ ፈልጎ በዚያች መንገድ ሂዱ ተብለናል። ለነፍሳችሁ ዕረፍትን፣ ለሕይወታችሁ ሰላምን፣ ለኑሯችሁ በረከትን ታገኛላችሁ። ብዙ መንገዶች አሉ። የስህተት መንገዶች አሉ። ድንግል ማርያም አታማልዱም የሚሉ መንገዶች አሉ። ቅዱስ ጊዮርጊስ፣ አቡነ ተክለ ሃይማኖት አያማልዱም የሚሉ መንገዶች አሉ። በዚያ መንገድ እንዳትሄዱ። የስህተት መንገድ ኃጢአትን እንድንሰራ እንድንዘሙት፣ በትዳራችን በልጆቻችን በኑሯችን እንዳንባረክ የሚያደርጉ መንገዶች አሉ። ከእነዚያ መንገድ ፈቀቅ በሉ ነው። እኛ ቀጥተኛ እውነተኛይቱ ወደ በሆነችው መንገድ እንሂድ። ሕይወት ለማግኘት ንስሐ እንግባ። ንስሐ ያልገባን ቅዱስ ሥጋውን ክቡር ደሙን እንቀበል። አማናዊ የሆነውን የክርስቶስ ሮሜ ምዕራፍ 2 ቁጥር 9 ላይ ክፉን በሚያደርግ ሰው ነፍስ ላይ መከራና ጭንቀት ይሆንበታል። አያችሁ፣ ከጭንቀት ያውጣኛል። ክፉን በሚያደርግ ነፍስ ላይ መከራና ጭንቀት ይሆንበታል። ዳዊት ምን ኃጢአት ሠራ መሰላችሁ? ወታደር አለው ኦሪዮን የሚባል አስተውል። ማን የሚባል ንገሩኛ? ማን የሚባል? ኦሪዮን በሉስ። ኦሪዮን የሚባል ወታደር አለው። ኦሪዮን እስራኤላውያንና ፍልስጤማውያን ጦርነት ስለነበራቸው ያለው ጦር ሜዳ ነው። ቅዱስ ዳዊት ንጉሥ ነው። ወታደሩን ወደ ጦርነት አስግጦታል። ምን ግን አሰበ በልቡ? የኦሪዮንን ሚስት ማድረግ። ሰው ልኮ ኦሪዮንን በጦር ሜዳ እንዲገደል አረገና የኦሪዮንን ሚስት ወደ ቤተ መንግሥት አገባ። ይህን በማድረጉ ማን አዘነ? እግዚአብሔር አዘነ። እግዚአብሔር ነቢዩ ናታንን ወደ ዳዊት ላከው። በድለሃል፣ እግዚአብሔርንም አሳዝነሃል፣ ኃጢአት ሰርተሃል ሲለው፣ አዎ በድያለሁ፣ አዎ አሳዝኛለሁ፣ በእግዚአብሔር ፊትም ኃጢአት ሰርቻለሁ ብሎ የንግሥናውን ካባ አወለቀ፣ አክሊሉን አወለቀ፣ አለቀሰ። ጭንቀት ነበረበት። የሰው ሚስትን ባል ገሎ ቀምቶ ወስዷልና እግዚአብሔር ንጉሥ ነው ብሎ ዳዊትን አልተወው። የእናንተ ሀብት፣ የእናንተ እውቀት፣ የእናንተ ትምህርት ደረጃ በእግዚአብሔር ፊት አይመዘንም፣ ዋጋ የለውም። እናንተ የምትታወቁት በእግዚአብሔር ፊት ሰው ናችሁ ነው። ብሔራችሁ፣ ነገዳችሁ፣ ማንነታችሁ አይጠየቅም። ባሪያ ወይም ይላል ቅዱስ ጳውሎስ የግሪክ ሰው የለም፣ የሮም ሰው የለም፣ ሁሉም በክርስቶስ ኢየሱስ አንድ ነው ይላል። ክብር ምስጋና ለአምላካችን የሆነ ወገኖች፣ ዳዊት ከጭንቀቱ ለመውጣት ምንድን ነው ያደረገው? ኃጢአቱን አመነ፣ አለቀሰ። እግዚአብሔርም እንደገና ነቢዩን ላከለትና ምንድን ነው ያለው? የወለድከው ልጅ ይሞታል። ለምን? በሠራው ኃጢአት ምክንያት። ነገር ግን ስላዘን፣ ስላለቀስ፣ ንስሐ ስለገባ ምሬሃለሁ አለው እግዚአብሔር። ዛሬ በኃጢአታችሁ የምታዝኑ ምን ያህል ናችሁ? ዛሬ በኃጢአታችሁ የምታዝኑ ስንቶቻችሁ ናችሁ? ቤተክርስቲያን ስትመጡ እጃችሁን ዘርግታችሁ ወደ ቤተ መቅደስ ሲገቡ ተሳልማችሁ ሰላም ለኪ ቅድስት ቤተ ክርስቲያን በአምሳለ ኢየሩሳሌም ቅድስት ብላችሁ ተሳልማችሁ ስትገቡ ምንድን ነው የምታስቡት? እዚህ ቦታ ላይ ስትመጡ ምንድን ነው የምታስቡት? እግዚአብሔር ኃጢአቴን ይቅር ሊለኝ ነው ወይ ዛሬ? እግዚአብሔር ልጁ ሊያደርገኝ ነው ወይ ዛሬ? ከመካከላችሁ በትዳሩ የማገጠ ሰው የለም ወይ? ቤት ሚስቱ እያለች ከሌላ ሴት ጋር የማገጠ የለም ወይ?
በመካከላችሁ ቤት ባሏ እያለ ከሌላ ወንድ ጋር የማገጠች ሴት የለችም፣ ዝሙት የፈጸመች የለችም ወይ? በመካከላችሁ እግዚአብሔርን ያሳዘነ እንደ እግዚአብሔር አርአያና ምሳሌ የተፈጠረውን የሰው ልጅን ያሳዘነ የሰደበ የለም ወይ? ከኃጢአት ነፃ ናችሁ ወይ? አይደለም፣ ኃጢአት አለብን። ስለዚህ ከኃጢአታችን ሊያነጻን የሚችለው ማን ነው ወገኖች? አረ ተናገሩ። ማን ነው ወገኖች? እግዚአብሔር ሊያነጻን ይችላል አይችልም? ልጆቹ ሊያደርገን ይችላል አይችልም? እስቴን ገናና አምላክ አመስግኑት፣ አመስግኑት። አንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ ማንም ኃጢአት አልሰራውም ቢል እርሱ ሐሰተኛ ነው ይላል። እንግዲህ ቅዱስ ዳዊት በአንደኛ ሳሙኤል ምዕራፍ 12 ቁጥር 11 ላይ በድያለሁ እግዚአብሔርንም አሳዝኛለሁ አለ ይላል። በዚህ በዮሐንስ አንደኛ ዮሐንስ ምዕራፍ 5 ቁጥር 17 ላይ አመፃ ሁሉ ኃጢአት ነው፣ ከራስ ፀጉር እስከ እግር ጫማ በበሽታ ተመቷል ይላል። በኃጢአት ምክንያት እዚህ ኢሳይያስ ምዕራፍ 1 ቁጥር 4 ላይ እግዚአብሔር ግን አልተወንም፣ ዛሬ ይጠራናል። ትንቢተ ሚልክያስ ላይ ምን ይላል? ምዕራፍ 3 ቁጥር 7 ላይ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። እንደገና ኤርምያስ ምዕራፍ 15 ቁጥር 19 ላይ ብትመለስ እመለሳለሁ። ምን ብትሆን? ብትመለስ እመለሳለሁ። እግዚአብሔር ነው ያለው። ልባሉ ብትመለስ እመለሳለሁ። በዚህ በኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ይህንን የእግዚአብሔር አፍ ተናግሯል። መመለስ ይሻላል አለመመለስ? መመለስ ይሻላል። ወደ እግዚአብሔር ተመለሱ ወገኖች። ቅዱስ ዳዊት በዚህ በመዝሙር 39 ቁጥር 1 ላይ ቆይቼ እግዚአብሔርን እንደዚህ ጠናሁት እርሱም ዘንበል አለልኝ ይላል። ከተመለስን እግዚአብሔር ይቅር ባይ አምላክ ነው። ኃጢአታችንን ሁሉ ይቅርልናል። ዛሬ መጀመሪያ አንድ ሰው ኃጢአቱን ይቅር ለመባል ኃጢአቱን ማመን አለበት። የሰራውን ኃጢአት ማመን አለበት። ለካህን ራሱን ማሳየት አለበት። ከዚያ በኋላ በዚህ የንስሐ ሕይወት ውስጥ ወደ ቅዱስ ሥጋው ወደ ክቡር ደሙ መምጣት አለበት። መላ ዘመኑን ሕይወቱ ይባረካል፣ ኑሮ ይባረካል፣ ልጁ ይባረካል፣ ትዳሩ ይባረካል፣ ሀብቱ ይባረካል። እግዚአብሔር የሚያሳጣው በረከት የለም። ያለ ንፍገት በልግስና ጸጋውን አትረፍርፎ የሚሰጥ አምላክ ነውና ጸጋ በጸጋ ያደርገናል። ስሙ ለዘላለም የተመሰገነ ነው። ወገኖች ወደ እግዚአብሔር እንምጣ፣ ወደ እግዚአብሔር እንመለስ። የልቤ ችግር ብዙ ነውና ከጭንቀት ያውጣል። ችግራችን ብዙ ነው፣ ያልተፈታን ቆቅልሻለን። ዛሬ ብዙዎቻችን አካላችን ምናልባት ቤተ ክርስቲያን ተቀምጦ ይሆናል፣ ሀሳባችን መንፈሳችን ግን ውጭ ነው። ከሚነገረው የእግዚአብሔር ቃል ጋር ያለን ግንኙነት አናሳ ነው። ለምን? አይምሯችን ይባክናል፣ በዓለም ይባክናል፣ በስራ በትምህርቱ በኑሮ በትዳሩ በዚህ መያዣ መገነዣ ባጣው ኑሮ ውድነት ይጨነቃል። ተረጋግተን እግዚአብሔርን ቃል አንሰማም፣ አንማርም። ይህ ጭንቀት ነው፣ የልባችን ጭንቀት ነው፣ የልባችን ችግር ነው። ከዚህ ችግር መውጣት አለብን። ከችግር ሊያወጣ የሚችል የታመነ አምላክ አለን። እሱም ቤዛ የሆነን ነው። እሱም ሥጋውን የቆረሰልን ነው። እሱም ደሙን ያፋሰስልን ነው። እርሱም ስሙ በሰማይ ቅዱሳን መላእክት የሚያመሰግኑት ያለ ዕረፍት 24 ሰዓት ላይ ሱራፌልና ኪሩቤል መንበሩን ተሸክመውና እያጠኑ የሚያመሰግኑት ያለ ዕረፍት በምድር የሰው ልጅ ሁልጊዜ
ጊዜ የሚያመሰግነው የድንግል ማርያም ልጅ አማኑኤል ነው። ስሙ ለዘላለም የተመሰገነ ይሁን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። በዚህ በማቴዎስ ወንጌል ምዕራፍ 11 ላይ እግዚአብሔር ሊያሳርፈን ጠርቶናል ወገኖች። እግዚአብሔር ይቅር ሊለን ጠርቶናል፣ ሊባርከን ጠርቶናል። ስለዚህ በረከትን ለመቀበል ዛሬ ጀምረናል። ነገ እንቀጥላለን፣ ቅዳሜ እንቀጥላለን፣ እሁድ እንቀጥላለን። ለዚህ ሁሉ ማን ይርዳን? ማን ይርዳን? ድምፃችሁ ያንሳል። ማን ይርዳን? ማን ይርዳን? እንደናናሲ ጮክ ብላችሁ እልል ብላችሁ አመስግኑ። የእግዚአብሔር ሰውነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እኛንም ሰሚዎች ብቻ ሳንሆን ፈጻሚዎች ያድርገን። በጣም ህዝቡ ብዙ ነው።